ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንደምን አላችሁ? የዕለቱን አጭር መረጃ ይዤ ቀርቤያለሁ። በቅድሚያም ቻናሉን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ ውስጥ በሚገኙ ባንኮች መካከል የሚደረገው የገንዘብ ዝውውር ወይም አርቲጂኤስ በመባል የሚታወቀው ከአንድ ባንክ ወደ ሌላ ባንክ ገንዘብ ለማዘዋወር አገልግሎት በመስጠት ላይ የሚገኘው ሲስተም ለተጨማሪ 2 ሰዓታት አገልግሎት እንዲሰጥ ከብሔራዊ ባንክ ውሳኔ ተላልፏል። ከባንክ ወደ ባንክ ገንዘብ ለማስተላለፍ አንዱ ማነቆ የነበረው የሰዓት ገደብ ተነስቶ ከጠዋቱ 2 ሰዓት እስከ ምሽቱ 1 ሰዓት ድረስ አገልግሎት እንዲሰጥ ተወስኗል። ከዚህ በፊት በሳምንት 6 ቀናትና ከ2 ሰዓት እስከ 10 ሰዓት ሲሰራ የነበረው አሰራር በማሻሻል ሁሉም ባንኮች በተራዘመው ሰዓት አገልግሎት እንዲሰጡ በማድረግ ወደ ባንኮች የሚገቡና የሚወጡ የገንዘብ ዝውውሮችን ያለምንም መስተጓጎል እንዲያከናውኑ ማሳሰቢያ ተላልፏል። ይህም ማሻሻያ እስካሁን ሲፈጠር የነበረው የደንበኞች ቅሬታን እንደሚቀርፍና የተሻለ ሰርቪስ ማድረስ እንደሚያስችል ተገልጿል። ከዚሁ ጋር በተያያዘ 4 ባንኮች የብሔራዊ ባንክ ከባድ የብድር ጫና የመቋቋም አቅም ግምገማ አለማለፋቸው ተነገረ። የኢትዮጵያ የፋይናንስ ስርዓት ከፍተኛ የብድር ጫና ቢያጋጥመው 4 ባንኮች በሕግ ከተቀመጠላቸው የካፒታል መጠን በታች እንደሚወርዱና 8.3 ቢሊዮን ብር ተጨማሪ ካፒታል እንደሚያስፈልጋቸው የኢትዮጵያ ብሔራዊ ባንክ ባወጣው የፋይናንስ መረጋጋት ሪፖርት ላይ ገለጸ። በፋይናንስ ተቋማት ላይ ሊከሰቱ የሚችሉ የኢኮኖሚ ድንገተኛ ስጋቶችን የመቋቋም አቅማቸውን የገመገመው ብሔራዊ ባንክ በሪፖርቱ እንደገለጸው የባንክ ኢንዱስትሪው በአጠቃላይ የተረጋጋ ቢሆንም በአንዳንዶቹ ላይ ግን በከባድ ሁኔታ ተጋላጭነት መኖሩን አስታውቋል። ምንም እንኳን የዘርፉ አጠቃላይ አፈጻጸም ብሔራዊ ባንክ መልካም ነው ቢልም በዚሁ ሪፖርት የተበላሹ ብድሮች ምጣኔያቸው ከ5 በመቶ በላይ የሆኑ በቁጥርም ሆነ በስም ያልገለጻቸው ጥቂት ባንኮች አሁንም መኖራቸውን አስታውቋል። እነዚህ ባንኮች በብሔራዊ ባንክ የቁጥጥርና የክትትል አሰራሮች አማካኝነት ልዩ ጥብቅ ክትትል እንደሚያስፈልጋቸው የተገለጸ ሲሆን የብድር ስጋቶችን ውጤታማ በሆነ መንገድ ለማስተዳደርና የማገገሚያ እቅዶችን ወቅቱን በጠበቀ መንገድ ነድፎ በስራ ላይ ለመዋል መደበኛ የብድር ስጋት መቋቋም ግምገማ ማድረግ አስፈላጊ መሆኑን ገልጿል። ውድ ቻናል ቤተሰቦች ለዕለቱ ያስኳቸው መረጃዎች ነኝ ነበሩ። በቀጣይ እስከምንገናኝ መልካም ጊዜ